የሪል ስቴት ግንባታ የውል ስምምነት ወይም ደግሞ ግዢ ከመፈጸሙ በፊት ሊከተሉ የሚገባ ጥንቃቄ ምን እንደሆነ ያውቃሉ? ጠበቃና የህግ አማካሪ ያሬድ ቢታኒ ነኝ። እንግዲህ በወቅታዊ በሆነ ሁኔታ በተደጋጋሚ በቢሮአችን እየመጡ ችግር ደረሰብን የሚሉ የሪል ስቴት ግንባታ ላይ ውል ያደረጉ ገዢዎች ወይም ደንበኞቻችን እየመጡ በሰፊው የሚያወሩት እና በውል አግባብ ላይ የፈጸሟቸው ስህተቶችና ወደፊት እንዳይደገም ደግሞ ለእናንተ ማስረዳት አለብን ብዬ ያሰብኳቸውን ነጥቦች ወደ እናንተ ለማጋራት ተከስቻለሁ። እንግዲህ እንደምታውቁት በሶሻል ሚዲያ እንዲሁም ደግሞ በሜንስትሪም ሚዲያዎች ላይ በተደጋጋሚ ብዙ የሆኑ የሪል ስቴት አልሚዎች ከኛ ግዙ፣ የኛ ግንባታ የተሻለ ነው፣ ጥራቱን የጠበቀ ነው፣ በአጭር ጊዜ እናስረክባለን በሚሉ ብዙ አይነት አጓጊ ማስታወቂያዎች መሰረት አብዛኛው ከሀገር ውስጥም ሆነ ከሀገር ውጭ ያለ የግንባታ የቤት ፈላጊ ደንበኛ በሙሉ ውል እየፈጸመ ይገኛል። ሆኖም ግን በተደጋጋሚ እስከ 10 ዓመት ድረስ ያው እንግዲህ እኔ ካለኝ ኤክስፒሪየንስ ማለት ነው በ10 ዓመት ድረስ የግንባታ ውሉን ገንብተው ያላስረከቡ ተቋማት መኖራቸውን ስንመለከት እንዲሁም ደግሞ የውሉን ስምምነት በጥልቀት በምንመለከትበት ጊዜ ሊታረሙና ገዢው ቀድሞ ማየት ያለባቸው ቅድመ ሁኔታዎች ስላሉ ይህንን ለማሳወቅ ቀርበናል። ስለዚህ መጀመሪያ የትኛውም የግንባታ ውል ስምምነት ወይም ደግሞ የሪል ስቴት ግዢ ስምምነት የሚያደርግ ገዢ መመልከት ያለበት አንደኛ የድርጅቱ መተዳደሪያ ደንብና መመስረቻ ጽሑፍን በአግባቡ በኮፒውን ተመልክቶ ማየት መቻል አለበት። ምክንያቱም ባለ ንብረቶቹ ወይም የአክሲዮን ባለ ሀብቶቹ እነማን እንደሆኑ በጥንቃቄ መታወቅ አለበት። እነዚህ ሰዎች በትክክል አቅም አላቸው ወይስ የላቸውም የሚለው መታየት አለበት። ሁለተኛው ደግሞ ይህንን የሪል ስቴት ግንባታ አልሚው ከባንክ ጋር ስምምነት አለው ወይስ የለውም፣ ይህንን ይዞታ ከባንክ ተበድሮበታል ወይስ አልተበደረበትም የሚለውን ነገር በጥንቃቄ መታየት አለበት። ምክንያቱም ንብረቱ የሚገነባው ነገር በሙሉ የባንክ እንጂ የእናንተ የማይሆንበት ሁኔታ ሊኖር ስለሚችል ጥንቃቄ የሚያስፈልግ ነው። ሌላኛውና ሶስተኛው የንግድ ፈቃድና ወይም ምዝገባ ፈቃድ የታደሰ መሆን አለመሆኑን 2017 ላይ የምትገቡ ከሆነ የ2017 የንግድ ፈቃድ የታደሰ መሆኑን ማረጋገጥ መቻል አለባችሁ። ክሊራንስም ደግሞ በአግባቡ ከገቢዎች ያለውን ክሊራንስ መመልከት ተገቢ ነው ማለት ነው። ሌላው የግንባታ ፈቃድ ጊዜው ያላለፈበት የግንባታ ፈቃድ መኖሩን ማረጋገጥ አለባችሁ። 2015 ላይ የግንባታ ፈቃዱ ያለቀ ገንቢ ወይም ደግሞ አልሚ ዛሬ ላይ ውል በምትገቡበት ጊዜ የግንባታ ጊዜው ስላለቀ ፈቃድን አናድስም ቢባል በዚሁም ላይ ማነቆና ችግር ሊያጋጥማችሁ ይችላል። ዋናውና የመጨረሻው ግን ውሉን በአግባቡና በባለሙያ አስጠንታችሁ ባለሙያ የህግ ባለሙያ ማለት ነው ጉዳዩን አይቶ ድጋፍ ሳይሰጣችሁ የውሉ ዝርዝር ላይ በተለይም ደግሞ የተገለጹት ነገሮች ምንድናቸው፣ መብትና ጥቅሜን ያስጠብቃሉ ወይስ ይጎዱኛል የሚለው ነገር በአግባቡ መታየት አለበት። በተለይም ያከፋፈል ሂደቱ ላይ በጥንቃቄና አውቃችሁበትና አምናችሁበት ልትገቡ ይገባል ማለት ነው። እንግዲህ በተደጋጋሚ እነዚህና መሰል መረጃዎችን የምናቀርብ ይሆናል። አብራችሁን ቆዩ። እናመሰግናለን።